ሰላም እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ ስለ አንድ ጉዳይ ላወራችሁ ነው የመጣሁት። ያው ከዙሪያዬ ከማያቸው ነገሮች ተነስቼ ይሄ ነገር ምንድነው ከራሴም ተሞክሮ ተነስቼ ይሄ ነገር ምንድነው ብዬ አንዳንድ ነገሮችን ያው ከሙያዬም አንፃር ቃኘት ሳደርግ ያገኘሁትን ነገር ነው የሚያወራችሁ። የማወራችሁ ጉዳይ ምን መሰላችሁ? ውስብስብ የሆነ በራሴ መተማመን ማነስ ኦር ኢንፌሪዮሪቲ ኮምፕሌክስ የምንለው ነገር ነው ማወራችሁ ማለት ነው። ይህ ነገር ምንድነው? ኢንፌሪዮሪቲ ኮምፕሌክስ ወይም ደግሞ በጣም ውስብስብ የሆነ በራሴ መተማመን ማነስ። ሁሉም ሰው የሆነ ሰልፍ ኮንፊደንስ ሌቭል አለ። ያ ማለት በጣም ጥሩ የምንሆንበት ቦታ ላይ አክቲቭሊ ሪአክት እናደርጋለን። በጣም ደግሞ ጥሩ የማንሆንበት ቦታ ላይ እንፈራለን። ሌስ የሆነ ሰልፍ ኮንፊደንስ አለ። ይህ ማለት አይደለም እናፍራለን ወይም ደግሞ ትሁት እንሆናለን። ይህ ማለት አይደለም። ይሄ በጣም ውስብስብ የሆነ በራሴ መተማመን ማነስ ወይም ደግሞ ኢንፌሪዮሪቲ ኮምፕሌክስ የምንለው ነገር ከዚህ የዘለለ ነው ማለት ነው። ከዚህ የዘለለ ነው። ኢን ኤቭሪ በሁሉም ቦታ በሁሉም ስፍራ ላይ ራሳችንን ከሌሎች ያነሰ ከሌሎች በተሻለ የተሳሳተ ወይም ደግሞ በቂ ያልሆነ አድርጎ የማሰብ ዝንባሌ ወይም ደግሞ ፐርሰናሊቲ ምን ይባላል? ውስብስብ የሆነ በራሴ መተማመን ማነስ ወይም ደግሞ ኢንፌሪዮሪቲ ኮምፕሌክስ ይባላል ማለት ነው። እንግዲህ ይሄ አስተሳሰብ እንዳልኳችሁ በቀላሉ አይናፋር ነው ትሁት ነው ብለን የምናልፈው ኮንሰፕት ሳይሆን እለት ተእለት ህይወታችን ላይ ከፍተኛ የሆነ ጥላን የሚያጠላ ማንነት ነው ማለት ነው። የሚያጠላ ማንነት ነው ማለት ነው። ይሄ ኦቨር የሆነ ሌስ ወይም ደግሞ የወረደ ሰልፍ ኮንፊደንስ ወይም ደግሞ ኢንፌሪዮሪቲ ኮምፕሌክስ። ኢንፌሪዮሪቲ ማለት በነገራችን ላይ ራስን ዝቅ አድርጎ ማየት፣ ኮምፕሌክስ ሲጨመርበት ደግሞ ኤክስትሪም ራስን ዝቅ አድርጎ ማየት ማለት ነው። ምክንያቶቹ ምንድን ናቸው? የስነ ልቦና ባለሙያዎች እንደሚያስቀምጡት ከሆነ ይሄ የኛ ማንነት የሚገነባው መች ነው? ኤርሊ ቻይልድሁድ ኤክስፒሪየንሳችን ላይ ነው። ስለዚህ ለዚህ ውስብስብ የሆነው የራስ መተማመን ማነስም ወይም ደግሞ ኢንፌሪዮሪቲ ኮምፕሌክስ ለምንለው ነገርም መንስኤው ምንድነው? ኤርሊ ቻይልድሁድ ኤክስፒሪየንስ ወይም ደግሞ የልጅነት ተሞክሯችን ናቸው። እነዚህ ምንድን ናቸው? የወላጆች ቸልተኝነት፣ ለልጆች ያላቸው ቦታ ወይም ደግሞ ችላ ማለት፣ የተለያዩ ትችቶች፣ እንዲሁም ደግሞ ፎርስፉል ኢንተራክሽን ከልጆቻቸው ጋር ወይም ደግሞ ጉልበተኝነት። እነዚህ በልጅነታችን የምናሳልፋቸው ነገሮች ምን ያደርጋሉ? እኛ በጣም የወረደ በራስ የመተማመን አቅም እንድናዳብር ያደርጉናል። ሁለተኛ ተደጋጋሚ ውድቀቶች ወይም ደግሞ ሽንፈቶች። ኦብቪየስሊ ሁሉም ሰው አንዴ ሰክሰስፉል አይሆንም፣ ግን ደግሞ ተደጋጋሚ ውድቀቶች ሲያጋጥሙን ውድቀቱ በራሱ አይደለም ይሄንን ሰልፍ ኮንፊደንሳችን የሚያወርደው፣ ግን ደግሞ ከውድቀቱ በስተጀርባ ሰዎች ለኛ ያላቸው ፊድባክ እና እኛ ለራሳችን የምንሰጠው ሪኮግኒሽን ለዚህ ነገር ይዳርገናል ማለት ነው። ሌላኛው ሶሻል ኢንፍሉዌንስ ወይም ደግሞ ማህበራዊ ጫና። እንደሚታወቀው እኛ የሰው ልጆች የተለያዩ የእድገት ደረጃዎችን እናልፋለን። በእነዚህ የእድገት ደረጃዎች ደግሞ ማህበረሰቡ ከኛ የሚጠብቃቸው ወይም ደግሞ ኤክስፔክት የሚያደርጋቸው ነገሮች አሉ። ያንን ነገር ፉልፊል ማድረግና አለማድረግ ምን ያደርጋል ማለት ነው? ማህበረሰቡ እኛን ጫና እንዲያሳድርብን ያደርጋል። እንዲሁም ደግሞ ራሳችንን ከሌሎች ጋር ሳናቋርጥ ማወዳደር። ራሳችንን ሁሌ የምናየው ከሌሎች አንፃር ሲሆን ስንሰራ፣ ስንበላ፣ ስንለብስ፣ ስናምር፣ ስንዋብ ፊዚካሊ ራሳችንን ከሌሎች ኮምፔር የምናደርግ ከረንትሊ በተለይ ኤቭሪ ፐርሰን የራሱን ኑሮ አይኖርም። ከቤት መቤት ጀምሮ እስከ ሚኒስተር ሊባል እስከሚቻል ድረስ እኔ ቤቴን የማጸዳበት ስታይል ሌላ ሊሆን ይችላል። ሌላው ሲያጸዳ ያንን እንትና እኔ አለባበሴ ሌላ፣ እኔ የምገዛው ልብስ ሌላ፣ ሌላኛው ስትገዛ ደግሞ በቃ ኤቭሪቲንግ ላይፋችን ምንድነው የሌሎችን መመልከት ላይ ስለሚያጠነጥን በዚህ ከረንት ባለው ስታቲክስ በጣም ይሄ ኢንፌሪዮሪቲ ኮምፕሌክስ ሰዎችን እየጎዳ ያለ በሽታ ነው ማለት ይቻላል። እንዲሁም ደግሞ በተለይ ሴቶች ላይ ስንመጣ የአካል ገጽታ፣ በአካል ገጽታችን ላይ የሚሰነዘሩ ትችቶች፣ ይሄ ሞስት ኦፍ ዘ ታይም ማን ላይ ነው የሚታየው? ሴቶች ላይ ነው። ስፔሻሊ አሁን ባለው የማህበራዊ ሚዲያ ጫና
እርስ በርሳችን ያለን ግምት ኮሜንቶች ምን ያደርጉናል? ይሄን የወረደ ወይም ደግሞ በጣም ኤክስትሪምሊ ኮምፕሌክስ የሆነ ፐርሰን ኢንፌሪየር በጣም ኢንፌሪየር የሆነ ኮምፕሌክሲቲ ውስጥ እንድንገባ ያደርገናል። ዝቅተኛ ለራስ ያለን አመለካከት ውስጥ እንድንገባ ያደርገናል። ይሄ ሲኖር እንግዲህ የተለያዩ ጫናዎች ይመጣብናል ወይም ደግሞ ተጽዕኖዎችን ያመጣብናል። አንደኛ ኢሞሽናል ተጽዕኖዎችን ወይም ደግሞ የስሜት መደበላለቆችን ያመጣል። ፊዚካሊ ኢሞሽን ሄልዚ እንዲሁም ደግሞ በስራ ዓለም ላይ ውጤታማ እንዳንሆን ያደርገናል። ፎር ኤግዛምፕል ወደ ኢሞሽናል ኢምፓክት ወይም ደግሞ የስሜት ተጽዕኖ ላይ በምንመጣበት ሰዓት አንደኛ የማያቋርጥ ጭንቀት፣ ሰዎች ስለኛ ሲያወሩ ወይም ደግሞ እኛ ስለ ራሳችን ከሌሎች ጋር ኮምፔር አድርገን በዛ አንግል ራሳችንን ማየት ሲያቅተን የማያቋርጥ ጭንቀት ውስጥ እንገባለን። ራሳችንን መቀበል ሲያቅተን የማያቋርጥ ጭንቀት ውስጥ እንገባለን። ወደቅን ብለን ካሰብን የማያቋርጥ ጭንቀት ውስጥ እንገባለን። ሌላኛው ራሳችንን እንድንጠላ ያደርገናል ወይም ደግሞ ዝቅ ራሳችንን እንድናደርግ፣ ይሄ ሁለተኛው ኢሞሽናል ኢምፓክቱ ነው። ሌላኛው ጭንቀት ሲኖር ራሳችንን ስንጠላ ዝቅ አድርገን ስናስብ ተስፋ ወደ መቁረጥና ሀዘን ስሜት ውስጥ እንገባለን። ኢቭን ሌሎቹ አፕሪሺየት ሲያደርጉ ሪኮግናይዝ ሲያደርጉን እኛ ራሳችንን ለመቀበል ምን አንሆንም፣ ዝግጁ አንሆንም። ይባስ ብሎ ደግሞ ሁሌ እኔ አይደለሁም፣ አልበቃውም፣ አልተሳካልኝም፣ አልችልም፣ አልሆንም የሚሉ ተርሚኖሎጂዎችን በራሳችን ላይ ወደ መናገር እንሄዳለን ማለት ነው። ሌላኛው ባህሪያችን ላይ የሚያመጣው ተጽዕኖ ነው። በሁለት መንገድ ልናየው እንችላለን። አንደኛ ኤክስትሪም ሻይ ወይም ደግሞ አይን አፋር የሚለውና ከመጠን በላይ ኩሩና ደግሞ በጣም ተቆጪ እንሆን ያደርገናል። ይሄ ነገር አይን አፋር በምንሆንበት ሰዓት ያው ትኩረትን እናስወግዳለን። ሰዎች ለኛ ትኩረት እንዳይሰጡን ከእይታ መሰወር፣ አለመታየት እንዲሁም ደግሞ ሀሳባችንን አለመናገር፣ ዝምታ እንመርጣለን። ሌላኛው ደግሞ ይሄ በሚሆንበት ሰዓት ነገሮቻችንን ለሌሎች አሳልፈን ወደ መስጠት እንሄዳለን ማለት ነው። ያ ማለት ሌሎች እንዲመሩን፣ ሌሎች እንዲናገሩልን፣ ሌሎች እንዲወስኑልን፣ ብቻ ሌሎች የኛን ጉዳዮች ውስጥ ጣልቃ እንዲገቡ እድል እንሰጣለን ማለት ነው። ሁለተኛው ደግሞ ከመጠን በላይ ኩሩና ጠባጫሪ ስንሆን ለምንድን ነው? ይሄ ማንነታችንን ሪኮግናይዝ ስላደረግን ሰዎች የሆነ ነገር ሲሉን እንኳን በፖዚቲቭ መንገድ አንመለከትም። እኔ ስላልቻልኩ ነው፣ እኔ ስለማልችል ነው፣ እኔ ብቁ ስላልሆንኩ ነው፣ እኔ ቆንጆ ስላልሆንኩ ነው፣ እኔ እንደዚህ ስላልሆንኩ ነው፣ እኔ እንደዚህ ስላልሆንኩ ነው የሚል ፊሊንግ ውስጣችን ስለሚኖር ነገሮቹን ፖዚቲቭሊ ሪስፖንድ ከማድረግ ይልቅ ምን እንሆናለን? በጣም ተቆጪ፣ ሌሎችን መተቸት፣ ትንሽ ነገር ሲናገሩን መቆጣት፣ እነዚህ ነገሮች ያመጣብናል ማለት ነው። ቁጡ ባህሪና በጣም ዝምተኛ ባህሪ እንዲኖረን ያደርገናል። ሌላኛው ተጽዕኖ ወይም ደግሞ ኢምፓክት የጤና ነው። እነዚህ እንግዲህ ኢሞሽናል ዲስኦርደር፣ ይሄ ሶሻል ዲስኦርደር ሲመጣ ቶታሊ ወደ ምን ይመጣል? ክሮኒክ ወደሆኑ በሽታዎች ይመጣል። ባይዜ በሽታዎቻችን ሁሉ ከስትረስና ዲፕሬሽን አያልፉም። እነሱ ናቸው ያንን ነገር በውስጣችን የሆርሞን መዛባትን በማስከተል የተለያዩ በሽታዎች በጣም ስር ሰደድ በሽታዎችን እንድናስተናግድ የሚያደርጉን ማለት ነው። ስር የሰደደ ውጥረት፣ እንቅልፍ ችግር፣ ራስ ምታት፣ ጤናማ ያልሆነ አመጋገብ ወይም በጣም መመገብ ወይም ደግሞ በጣም አሳንሶ መመገብ፣ እነዚህ ደግሞ ተዘዋውረው ሲመጡ የበሽታ መከላከል ስርዓታችንን ያዳክሙብናል። ሌላኛው ተጽዕኖ እንግዲህ በግንኙነት ወይም ደግሞ ማህበራዊ ሪሌሽንሺፓችን ላይ ነው። ለትዳር ወይም ደግሞ ለፍቅረኛ ጓደኛ ከመጠን በላይ መጠጋት ወይም ደግሞ መራቅ፣ ሌሎችን አለማመን፣ ግንኙነትን ማስወገድ ወይም ደግሞ ማፍረስ፣ ሌሎች ሲሳኩ ራሱን ያነሰ አድርጎ መቁጠር፣ ለመጠየቅ አለመቻል፣ ራሱን ደካማ ስለማድረግ፣ በስራ ቦታ ላይ አዳዲስ ነገሮችን አለመማር እንዳንማር ያደርገናል። ውድቀትን ከመፍራት የተነሳ አጋጣሚዎችን ማስቀረት፣ ስኬትን ስናገኝ ኢቭን እንደ እድል መቁጠር፣ ከሌሎች ሰራተኞች ጋራ ራሳችንን ማወዳደርና ዝቅ ማድረግ፣ ራሳችንን ችለን ከሚገባው በታች ማቅረብ፣ ራሳችንን ከሚገባ በታች በቃ አድርገን ማቅረብ፣ እነዚህ ዋናዎቹ ናቸው ማለት ነው። ፓርት 2 በሴቶችና በወንዶች ላይ ያለውን ኢምፓክት አቀርብላችኋለሁ። ለአሁኑ ያለኝ ይሄ ነው። ከወደዳችሁት ኮፒ